ጮች ትንሽ አዳልጠው ሊከቱኝ ነበር ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርጬ እንትን ስል ደግሞ የመለሰኝ ነገር አለ። አላህ አልሐምዱሊላህ። ማኛ ገነት ራሱ ቢገቱኝ አልፈልግም ነው ማለት ግልጽ አድርጌ ነው ማለት ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው ማለት መብራን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጭ ይላል መጽሐፉ። የማይለውን ነው ማነብላችሁ። ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? ሙስሊምን ወክለ ነው አይደል አንተ የምትደነፋው? fuck you bitch። እኔ ክርስቲያንን ወክዬ ነግረሃለሁ። bring it on bitch። ራዳ ሰው ነኝ እኔ ነኝ። ለምን ትፈልገኛለህ? ኧረ ተው ስሙኝ፣ ኧረ ተው። ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ብቻ ድልት እያለኝ ነው መጨረሻ። ጁማ ሙባረክ ብያለሁ። እኔ አሁንም እነግርሃለሁ ጴንጤ ነኝ። በአሁኑ ሰዓት የተቀበልኩት መንፈስ እኔ የእግዚአብሔርን ምግብ የመገቡ ስራ የእግዚአብሔርን መንገድ ቅድስና ያሳዩ ጴንጤዎች ናቸው። እንደ ተዋህዶ በጌታ በኢየሱስ ክርስቶስ ስም በየዓመቱ የተጠመቀው የተዋህዶ ልጅ እየመረረው እኔ ምን ላድርግ? ፈጣሪ ሆይ አልሰማህም። ፈጣሪ ስራ ሳኔ ያንተ ጋር ሂድልኝ ብዬ ከእግዚአብሔር ጋር ተጣልቼ እስር ቤት የተወረወርኩበት በዚህ ሀገር ላይ እስር ቤት ገብቼ ታስሬ የነበረ ሰው እዛም ሆኜ ዮናስ ነው። አስቡ። ትንቢተ ዮናስ አለ ማንበብ ትችላላችሁ። ብዙ ሰዎች ይቅርታ ስማቸውን ማላስታውሰው ሊኖር ይችላል። አዋጥተው ሀገር ቤት ልከውኝ ነበረ። ሂድና ጸበል ተጠመቃን ታሟልተን የማለት ነው። ገደል ግባ ይሁን እንደው ፕሮቴስታንቶች እባካችሁ፣ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ዶሞር ባዳል ለራሱ አይጸልይም እንኳን ለኔ። ግን ፕሮቴስታንቶች በእውነት ጸልዩልኝ። ውስጤ በጌታ ብቻ ነው። ውስጤ በጌታ ነው። ግን ልጆቼ መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው እንጂ ውስጤ በጌታ ነው።